سلام عليك عليك يا صاحب النبي ፈዲለተ ሸክ ጫትን በተመለከተ እንግዲህ ያው የተከለከሉ የተፈቀዱ ነገሮችን ያው ከቁርአን ወይ ደግሞ ከሐዲስ ወይ ደግሞ ቂያስን ወይ ደግሞ ኢጅማዕ ዑለማን ከነዚህ ውስጥ መረጃውን እንደምናገኝ ተምረናል እና ጫት በቁርአንም በሐዲስም እንደውም ሲጋራን ጨምሮ መሰለኝ የተከለከለ ትክክለኛ መረጃ የለም ብለው ይሄን ይዘው የሚከራከሩ ሰዎች አሉ። እንዴት ያዩታል? ቅድም ይሄንን መልስ የሚሰጥ ነገር ተቁም ያለው እና አባስ ያዩ አለዲና አመኑ ኢዛ ተዳየንቱም ቢደይኒን የሚለውን አያት ለምን ማስረጃ አድርገው አመጡት? ለሰለም ወይም ለሰለፍ ወይም ለቀርድ እነዚህ ሶስቱም ቃሎች አሉ ቁርአን ውስጥ። ይሄ ቀርድ የሚለው ቃል ኢዛ ተረቱም አላለም ወይም ደግሞ ኢዛ አስለፍቱም ኢዛ ሰለምቱም የሚል ቃል የለውም እና አረበኛው ቃል ሰፊ ነው። አንድን ሐሳብ በብዙ ቃል ይገልጠዋል አረበኛ ማለት ነው። ስለዚህ ኢዛ ተዳየንቱም ቢደይኒን ኢላ አጀል ሙሰማ ማለት በብድር ስትሻሻጡ ማለት ነው። በዱቤ በማዕናው ተገናኘ ማለት ነው ቃሉ ሳይሆን። ስለዚህ ወደ ጫት ስንመጣ ሌሎች አስካሪ ነገሮች አደንዛዥ ነገሮች ክልክል ናቸው። ኸምር ለምን ተከለከለ? ስለሚያሰክር፣ ሰውን ስለሚያዋርድ፣ ገንዘብ ያላግባብ ስለሚያወድም፣ ሰው ጋር ስለሚያጣላ፣ እነዛ ጉዳቶች ቦዘኔ ስለሚያረግ፣ ስራ ስለሚያስፈታ የሚሉት ነገሮች ናቸው። ምክንያቱ ነው የሚመጡት እዛ ላይ ማለት ነው። ከነዛ ምክንያቶች እዛ ነገር ላይ አሉ ወይ ነው ብለህ የምታየው። እነዛ ምክንያቶች ሁሉም እንኳን ባይኖሩ በተወሰነ ደረጃ ካሉ እነዛን ከኖች ናቸውና ያንን ነገር ያስከለከሉት። እዚህም እነዛ አይነት ነጥቦች አሉ ከተባለ በዛ ምክንያት ይሄኛው ይከለከላል፣ ተከታይ ይሆናል ማለት ነው። ለምን አላህ በምድር ላይ ያለን ነገር ሁሉ በመሰረቱ ፈቅጀላችሁ ታለ በኋላ እቺን ግን እንዳትነኩ አለ። ይቺ ለምንድን ነው የተከለከለችው? በአንድ በኩል ጥቅም ቢኖራት በሌላ በኩል ጉዳት ስላላት ለትንሽ ጥቅም ብላችሁ ከባድ ጉዳት ላይ እንዳትወድቁ ይልሃል ማለት ነው። እና ጫት ላይ በምትመጣ ጊዜ በዚህ መስፈርት ተወስደዋለህ ማለት ነው። ምን ያህል ጥቅም አለው፣ ምን ያህል ጉዳት አለው። ሲጋራ፣ አደንዛዥ እጽ፣ የተለያዩ ነገሮች እነዚህ እንግዲህ በቁርአን በስማቸው ተጠርቶ አልተነገረላቸውም። ግን ምንድነው ያስከለከለው በምትል ጊዜ ያ ቢጤያቸው የተከለከለበት ምክንያት እነሱ ውስጥ ከተገኘ ወደ ክልክልነት ይመጣል ማለት ነው። ስለዚህ ሲጋራ ጥቅሙ ምንድነው ነው የምትለው መጀመሪያ እስቲ ንገረኝ። ጥቅሙ ጉዳቱ ማአት ነው። የሚያመርተው እንኳን ፋብሪካ ሳይቀር ይናገራል፣ መግለጫ ይጽፋል አይደል? ስለዚህ አንተ ራስህ ያየኸው እንዲህ ጉበት ይቃጠላል፣ እድሜህ ያጥራል ምናምን እያነበብክ ተመገምገዋለህ። ምን ያህል ጥቅም ብታገኝበት ነው እስቲ እንዲያው ይህች ሳትጎዳም ግን ጥቅሙ በጣም ትልቅ ነው ብለህ እስቲ ያሳምነኝ ብትለው ፈለገው አጫሽ ይሄ ሲጋራማ ጥቅም ይሄ ነው ሌላ አይችልም ማለት ነው። እሱ ጎጅ ነው የሚለው ይስማማል። እሱ ማንም ሰው ቢሆን መስማማቱ ግን ያው እኔ እሱን መተው አልችልም ነው የሚለው። እሱ ስላለበት አይችልም፣ እውነቱን ነው። ግን አንተ በሽተኛ ነህ። በሽታ ያለበት ሰው እንግዲህ በሽታዬን እወደዋለሁኝ ምንም ጎጅ ቢሆንም ሰውነቴን ቢያከሳኝም ንብረቴን ቢያወድምም ይሄን በሽታ መላቀቅ አልፈልግም ታላ አንድ መምተኛ ምን ትለዋለህ? እንግዲህ አላህ ይዒነክ ወለመሄድ ብቻ ነው ያለብህ ማለት ነው። ግን ጥቅም አለው ማለት አይችልም። እና ጥቅም አንዳንድ ጊዜ ጭራሽ ጥቅም የሌለው ጉዳት ብቻ ይሆናል። አንዳንድ ጊዜ ደግሞ የተወሰነ ጥቅም ኑሮት ብዙ ጉዳት ያለው አለ። አንዳንድ ጊዜ ደግሞ ብዙ ጉዳት ኑሮት ትንሽ ጥቅም ያለው አለ። እነዛ ሁሉ በፐርሰንት ይመጣሉ ማለት ነው። ስለዚህ ኸምርን ለምሳሌ ሊከለክለው ሲያምር አላህ በአንድ ጊዜ አይደለም፣ በአራት እርከን ነው ደረጃ በደረጃ። ሷሃቦች አረቦቹ በጣም በጃሂልያ ጊዜ በኸምር በጣም የተመረዙ ነበሩ። ያለ ኸምር ህይወት የለም ነበረ። ያን ነገር ባንዲ ያቆሙ ብትላቸው አይችሉም።
ሁዞ ናቸው ምግብ መብላት አይችሉም ስራ መስራት አይችሉም ግድ መጠጥ ተይዞ ነው በዛ አይነት የተጠመዱን ሰዎች አንዴ አቁም ብትለው አይሆንም መኪና በ180 እየበረረ ፍሬን ይዘህ ቁም ብትል ምንድነው የሚሆነው ይገለበጣል ማለት ነው ያን ነገር ለማቆም ማለት ነው ማብረድ ያለበት አይደል ቀስ በቀስ በፐርሰንት እያበረርከው ነው የምትቆመው እና ሰካራሞች ነበሩና በዛ ጊዜ የነበሩ ሰዎች ያ ነገር እንዲቀጥል አልፈለገም አላህ ዛሬውኑ ማቆም አለባችሁ ማለት ደግሞ አይችሉም ሰዎቹ ግን ህክማ አላህ ምን ደረጃ በደረጃ ከለከላቸው ማለት ነው መጀመሪያ ኸምር يسألونك عن الخمر والميسر የሚለው ከመምጣቱ በፊት ومن ثمرات النخيل والأعناب تتخذون منه سكرا ورزقا حسنا سورة النحل ላይ እና ኒዕማውን አላህ የፈጠረላቸውን ጸጋ ሲቆጥር ስለ ወተት ስለ ማር ስለ ተምር እያወራ መጣና ያቺ ደግሞ መታቆነጠንተው መታነቃቃው መጠጥ እኮ የምታገኙት ተተምርና ተዒነብ ነው አለ እና ሰከረና አለ በጣም ለቢብ ናቸው ሰሃቦች ገባቸው ሌላዋን እሸቷ ምና ሩጦቧ ምኗ እያለ ጣፋጭነቷን እያቆላመጠ ነው እዚች ላይ ግን የምታሰክረው የምታቆነጠንተው ያለው ለምንድን ነው እቺ ነገር ይጣላታል ማለት ነው አሉ ተጠራጠሩ አሁን ሲተነኩፋቸው ነው እንግዲህ የቤት ስራ ሲሰጣቸው ማለት ነው ለምንድን ነው ያቺ የምታሰክረው ነገር ብሎ የገለጣት የምጣፍጠው ነገር ደስ የምትለው አይልም አሉ አይ እቺ ነገር በቃ ተጠልታለች ማለት ነው አሉ ከዛ በኋላ ይሄን ነገር ስላጫረባቸው ጥያቄ አነሱ ማለት ነው ያ ረሱላህ አፍቲና ፊል ኸምር አሉ ይሄን ኸምር የሚባል ነገር እኛ እንወደዋለን ግን አላህ ዘንዳ የተጠላ ከሆነ ነገሩን እቅጩን ነገሩን ብለው ጠየቁ ማለት ነው የዛ ጊዜ يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس ቅድም እንዳልኩ حرام ነገር ላይ የተወሰነ ጥቅም ሊኖር ይችላል ጉዳትም ሊኖር ይችላል እንግዲህ ደረጃ በደረጃ እስቲድራጅ አረጋቸው ተጠውር ሲያረጋቸው መጀመሪያ ጥቅም ብቻ እንዳለው ያለሱ መኖር እንደማይቻል ነው የሚያምኑት ግን ማስከሯ ነውር መሆኗን ጠቆማቸው የሰው ልጅ እንደገና አቅሉን አጥቶ እንዳበደው ሻይ የተንቦጃቦጀ ተመንገድ በታይ ተመንገድ በላይ እየወደቀ እየተፋ እየሸና መህር በቁሙ እንዴት የሚለውን አቅላቸው እንዲጠይቁ አደረጋቸው ማለት ነው ያነ ምናላሁን አንድ እርምጃ ሄዱና እነሱ ራሳቸው እንዲጠይቁ ሲያረጋቸው አፍቲና ፊል ኸምር ያሉ ያነ ምን እሱ የፈታ ይሰጣቸው እኔ ሆነኝ እንጂ ፈታ ማረገው አላህ አሁንም ሌላ አያት አመጣ سألونك عن الخمر والميسر قل فيهما إثم كبير ኸምርና መይሲር ቁማርና አስካሪ መጠጥ ጉዳትና ጥቅም ያለባቸው ነገሮች ናቸው አለ በኢንሳፍ ሱብሃንአላህ ጉዳትና ጥቅም ያለባቸው ነገሮች ናቸው ካለ በኋላ ጉዳትና ጥቅም ደግሞ እኩል አይደለም ወኢትሙሁማ አክበሩ ምን ነፍዒሂማ አለ በእነሱ የሚመጣው ወንጀልና ጉዳት ተጥቅሙ ያመዝናል ለትንሽ ጥቅም ብላችሁ ብዙ ጉዳት ውስጥ መግባት ጅልነት ነው አይደል እንዴ ለምሳሌ አንተ አንድ ዕቃ ገዝተህ 10 ብር ነው ለማትረፍ ስታስብ 5 ብር ተከሰከ ተገዛዋለህ እንዴ 5 ብር ከስረህ ነው የምትሸጠው ማለትን ካወቃት ገዛ መጀመሪያ ስለዚህ ጥቅምና ጉዳት አላቸው እነዚህ ነገሮች ግን ተጥቅሙ ጉዳቱ ያመዝናል አለ ያነ አብዛኛዎቹ ምን ይጅል ነው አለ ለትንሽ ጥቅም በየብዙ ጉዳት ውስጥ መግባት አለብኝ ይቅርብኝ ማለት ጀመሩ አቋም ያዙ ዝም ብሏቸው ቆየ አፍቲና ፊል ኸምር አሉ አሁንም اللهم بين لنا في الخمر بيانا شافيا እንዳው ዑመር የኸምር ነገር እያሰጋኝ ነው ስለሱ ላይ አንድ እርምጃ ልትወስድ እንዳሰብክ ይገባኛል በቃ ያሰብከውን ነገር ንገርና ገላግለና አሉ ያኔ سورة المائدة متعنا من على إنما الخمر والميسر والأنصاب رجس من عمل الشيطان فاجتنبوه خمر ميسر أنصاب مبالو نقروش اركسان نقروش ناتشو يسيطان سرواش ناتشو فهل أنتم منتهون تهم بوالا تتوتم سلاتشو انتهينا هالو باندقزي ስለዚህ حرام የሚባለው ነገር ጫት ላይ ለምሳሌ እንግዲህ ስትመጣ ከዛ የባሰ ነው ማለት ይቻላል ጥቅምም አለው አይካድም
ኸምር ቤት ያላቸው ሰዎች ተማንም እኮ ገበያ የበለጠ የሞቀ ገበያ ያለው ኸምር ቤት ነው አይደለም እንዴ? ስንት ነው ደንበኛው የሚውካካው እዛ እየመጣ ሰካራሙ ሁሉ በቀን ስንት ገቢ ነው የሚያገኙት? እነዛ ኸምር በመሸጣቸው አልተጠቀሙም እንዴ? እንደገና የሚገባበዙት ጓደኞችስ እና እስቲ አንዳንድ ብርጭቆ ቀመስ እናርግልና ጎራ ብሎ ይገባል። ደሞዙን በተቀበለበት እለት እንደውም ይጋብዛል 2-3 ሰው ማለት ነው። ተዛ አንድ ሁለቷን ሲከነብላ ጭንቅላቱ ይዞራል። እዛ በሞቀ ሲለው ለገሌም ቅጅለት ማለት ይችላል። ፊቱ ያለው ሰው ሁሉ ለገሌም ቅጅለት ደሞዙ ዘው አልቋል። በቃ ሙቆት አለ አሁን። ተዛ ትንሽ ቆይቶ ደግሞ ጠጣ እንጂ አፈር የጠጣባት ይላል። እንዴት ሰደኛል? ምን አባክ ታደርጋለህ? በብርጭቆ ይፋለጣል ማለት ነው። ይሄ ጉዳት አይደለም? ከዛ ሲሰክር ሌባው ደግሞ የተረፈች ላት እቤት ሲገባ ምንም ነገር የለም። ይሄ ነው ጉዳቱ። እንደ ወደ ጫቱም ስትመጣ እንደዛው ነው። መጀመሪያ የአድራ መሳሪያ እየተባለ ይገባል ማለት ነው። ጣኑ ይጤሳል፣ ከተማ ይጎዘጎዛል፣ ምን ይላል ማሻአላህ አልባባሉ። ከዛ በኋላ ግን ሰማይ መሬቱን የመለክ ይመስለዋል ሲሰክር ማለት ነው። እዛ አላህ ያርግላችሁ የማያለ የነበረው አድርጌልሃለሁ ይላል። የሞቀው ሲሰክር ማለት ነው። አድርጌልሃለሁ እንካ ተረከብ ይላል። ለራሱ መች ተረከበና መጀመሪያ የሌለ ይሸጣል። ይኸው ገበያ እንኳ የሌለን አትሽጥ እየተባለ ነው። እንካ እንደው ሱቁንም ተሳቢ እስተድም ወርቄው እስተንትኑ ሰጥቻለሁ። አሚን አሚን ተንበርክኮ ጠዋት ሲወጣ ምንም ነገር የለም። ጫፍ እሺ ያለችው ሳንት በብርቃና እኩሏ ጨት ተገዝቶባት እኮ ለጀባት ስለዚህ ጥቅም አለው። ጥቅም ካለው እሺ ለትንሽ ጥቅም ለምን ብዙ ኪሳራ ውስጥ ትገባለህ ነው። ይሄ ህክማ ነው። አላህ በግልጽ ያስቀመጠው ነገር ነው። ጥቅም የማይለለው ነገር መቼም ሰው መጀመሪያውንም አያረገውም አይለምደውም እኮ። ግን ለትንሽ ጥቅም ብለህ ከባድ ኪሳራ ውስጥ አትግባ። አቅልህን አትጣ፣ ዲንህን አትጣ። በጣም ክቡር የነበርከው ሰውዬ የሰካራም መጣ እየተባልክ መሳለቂያ መሆን የለብህም ነው የሚለው አላህ Subhanahu Wa Ta'ala። እና ያ ነገር እንግዲህ ከዚህ ተጥቅምና ተጉዳቱ አኳያ ሲታይ ጉዳቱ ያመዘነ ነው። ተሁሉም የበለጠ ጉዳቱ የሚያመዝነው ጫት ነው። በዛው ላይ ዲን ጋራ ይዛመዱታል። ጫትም የቀምሰው ወልይ ነው ተብሎ ነው የሚታየው አይደለም እንዴ? ያንን የማያረግ ሰው እንዳውም ቢልአክስ በቃ ዲን የማይወድ ተደርጎ ነው የሚወሰደው ጃሂሎቹ ዘንዳ ማለት ነው። ስለዚህ የአላህን ዲን ዝም ማይረባ ቅጠል ጋር ያይዘህ እንዴት አድርገህ ነው አንተ ሀጃ የሀድራ መሳሪያ ትላለህ? የነብዩ እንግዲህ አያውቁት መፈጠሩን ሰምተው አያውቁም። ሰሃቦች አያውቁት፣ እነ ኢማሙ ሻፊዒ አያውቁት። ከየት መጥቶ ነው የሀድራ መሳሪያ የሷሊሆች መሳሪያ የሆነው? ተየመንና ተኢትዮጵያ በስተቀር በአለም ላይ ቢፈልግ አይገኝም እሱ። ስለዚህ ይሄ ያው የልማድ ሰለባ ሆነን ያው የለመዱትን ነገር ሰዎች መጥፎም ቢሆን ያወድሱታል፣ የማያውቁትን ነገር ደግሞ ይጠሉታል እንጂ እንደሱ ጸር የለም። በእውነቱ ከሆነ ጫት በጣም ጎጅ ነገር ነው። መጥቷል እኮ ነው በመስፈርቱ ውስጥ ገብቷል። መስፈርቱ ውስጥ ኸምር የተከለከለባቸው ምክንያቶች እሱ ውስጥ አሉ ነው እኮ። ስሙ መጠራት ላዚም አይደለም እያልኩኝ እኮ ነው።